ነገ ነሐሴ 21 ቀን ሴዶ ማርሻል ከበቀሉ ጋር የሚያደርገው ፋይት የሚደረግበት ቀን። ፋይቱ ሊደረግ ምናልባት ከእንግዲህ በኋላ 24 ሰዓት ነው የቀረው። 24 ሰዓት ከ24 ሰዓት በኋላ በነገራችን ላይ የሁለቱም ልጆች ውጤት እናውቃለን። ለዛ እንዲሁም ብለው እንግዲህ ያው መግቢያ ትኬት ሰጥተውኛል። ቪአይፒ ትኬት ነው። ቪአይፒ ትኬት ለማስታወሻ እንዲሆን የ1280 የሚል መቀመጫ የያዘ ቪአይፒ ትኬት ነው የተሰጠኝ። እታደማለሁ፣ ሌላ ችግር ካልተፈጠረ ማለት ነው። ካላመመኝ በስተቀር እሄዳለሁ። ይሄ ፋይት በነገራችን ላይ ማለት ነው እውን እንዲሆን መጀመሪያ እንዲፈራረሙ ምክንያት ከሆኑ ሰዎች መካከል እኔ አንዱ ነኝ። እንደምታዩት ማለት ይህንን ቪዲዮ ግንቦት 6 ቀን ነው ሼር ያደረግነው። እዛው ቦታ ላይ ሆነን እያወራን ሻይ ቡና እያል ስንፈራረም የሚያሳየውን ቪዲዮ እዛ ሆኜ ነው ሼር ያደረኩትና ዛሬ ምን ያህል ጊዜ ሆነው እንግዲህ አስቡት። ከ3 ወር ከምናምን በኋላ ይሄ ነገር እውን ሆነ። አይገርምም? ስንት ኮንስፓይሬሲዎች ተፈጠሩ በዛ መሀል ላይ ስንት አይነት ሰጣ ገባዎች ተፈጠሩ። ግን ያው ቀን ቀንን እየወለደ ሁሉም ነገር መስመር እየያዘ መጥቶ ዛሬ ላይ ደርሷል። እውነቱን ለመናገር ሴዶን በትክክለኛው ቀርቤው አላገዝኩትም። ምክንያቱም እሱን ለማገዝ የሚያስችል አጋጣሚ አልነበረም። እኔ ከልቤ እሱን ማገዝ ፈልግ ነበረ፣ ግን አስቻይ ነገር ስላልነበረ በምፈልገው ደረጃ አላገዝኩትም ብዬ አስባለሁ። ይጸጽተኛል። አስቻይ ሁኔታ ግን አልነበረም። የሆነ ሆኖ ያን ሁሉ በርደን ተሸክሞ ያን ሁሉ ጩኸት ተሸክሞ በመሰለው መንገድ እንግዲህ ለነገ ዝግጅት አድርጎ ቀርቧል። ነገ ምንም ይምጣ ምን እሱ ኦልሬዲ ሌጀንድ። እሱም ብሎ መርካቶ ላይ የሁሉ ሰው እንደ ጎርፍ ሲከተለው ያየነው ጀግና ነው። ከእንግዲህ በኋላ የእሱ ማንነት ሊቀየር አይችልም። ነገ ማለት ነው አሸነፈ ተሸነፈ፣ በ1 ደቂቃ አለቀ፣ በ3 ደቂቃ አለቀ፣ በ10 ደቂቃ አለቀ፣ የእሱን ህይወት የሚቀይረው ነገር የለም። ኦልሬዲ በቃ ራሱን ሰርቷል። ዛሬ እንደ አጋጣሚ ለትንሽ ሰዓትም ቢሆን ከተለያዩ የጆኒ ደጋፊዎች ጋር መገናኘት ችለን ነበር፣ አውርተናል። አብዛኛው በነገራችን ላይ ሶሻል ሚዲያ ላይ የምታያቸው ሰዎች እኔ እንጃ 1% እሱን ያሸንፋል ብሎ የሚያምኑ ሰዎች የሉ እና ስናወራ ነበረ እና አንዱ ምን አለኝ እና ሴዶን ሳይሆን ኢትዮጵያውያን ነው ይመስለኛል። ሰው ራሱን የሚያይበት ሴዶ ላይ ራሱን ያያል፣ ለዛ ነው የሚደግፈው ይላል። ልክ ነው። እኔም ለዛ ነው ተስቤ የመጣሁት። ሴዶ አትችልም እየተባለ አይሆንልህም እየተባለ ለማድረግ የሚጣጣር አንድ ነፍስ ነው። እንዲሳካለት እመኛለሁ፣ ደግሞ ያሳካዋልን ብዬ አምናለሁ። ምናልባት በትንሽ ቴክኒክ የተነሳ ሊሸነፍ ይችላል ብዬ አስባለሁ። ውስጤ ማለት ነው የሚነግረኝ ነገር አለ። በጣም ብዙ አድቫንቴጆች አሉት የሚያሸንፍበት ማለት ነው። እሱ የትኛውን በአይምሮ ይዞ በየትኛው ቴክኒክ ጆኒን ቢት አደርገዋለሁ ብሎ የሚገባው ነገር ነው። እንግዲህ ብዙ መካሪዎች አሉ። ከነኛው የቱን ይዞ ገባ ነው ማተር የሚያደርገው እንጂ አሁንም ቢሆን ሴዶ እንደሚያሸንፍ እኔ እርግጠኛ ነኝ። ውስጤ እንደዛ ነው የሚነግረኝ። ግን ምንድነው ከአንዱ ምክር የትኛውን ፒክ አደረግ ነው እንዲያለ ጨዋታ ላይ ትንሽዬ ኢረር ኮስት ልታደርግ ትችላለች እና ምንም ሆነ ምን የሱን ማንነት የሱን ኢሜጅ ምንም የሚያጠፋው ነገር የለም። ምክንያቱም ኢትዮጵያ ውስጥ በጣም ብዙ ሰዎች በነገራችን ላይ ማለት ፋይትን መረዳት የሚችሉ በቅጡ ነገሮችን መተንተን የሚችሉ ሰዎች አሉ። ለምሳሌ አርሰናል ዛሬ ላይ ገባና ፕሪሚየር ሊግ ስለተሸነፈ ኢንድ ኦፍ ዘ ወርልድ አይደለም። ሌላ ጌም፣ ሌላ ጨዋታ አለ፣ ሌላ ታሪክ ይጻፋል እና ህይወት ይቀጥላል። በዚህ መንገድ ነው ነገሮች የሚነበቡት እና ለማንኛውም ዛሬ ላይ ደርሰናል። ሴዶ ማርሻልን ብላችሁ ከልባችሁ የምትደግፉ ያመናችሁበት ሰዎች አግኙም እጡም አም ፕራውድ ኦፍ ዩ። በጣም ኮራባችኋለሁ። በጣም ሌጀንዶች ናቸው በራሳችሁ በነገራችን ላይ ማለት ነው የቆማችሁ የራሳችሁ አስተሳሰብ ያላችሁ ሰዎች ናቸው ብዬ ነው የማስበው። ራሳችሁ እሱ ውስጥ የገለጻችሁ እሱን ለማገዝ በነገራችን ላይ ማለት ነው ብዙ መንገድ አቋርጣችሁ መታችሁ ከሱ ጎን የቆማችሁ ሁላችሁም ላመሰግን እወዳለሁ። ምናልባት ይህን ቪዲዮ አይነት የሚሰራላችሁ ሰው ላይኖር ይችላል። እኔ ግን አሁን ታንክ ዩ ኦል ኦፍ ዩ ሁላችሁንም አመሰግናችኋለሁ። በተገፋ ጊዜ ከጎኑ የቆማችሁ፣ በተሰደበ ጊዜ ብቻውን ያልተዋችሁት፣ አብራችሁ የተሰደባችሁ ሁላችሁም ላመሰግናችሁ እወዳለሁ። ለማንኛውም
ነገ እግዚአብሔር ሁሉም ነገር በራሱ መንገድ እንዲያመቻቸው እኔ እመኛለሁ። አሪፍ ቀን እንዲኖረን አስባለሁ። ነገ ሴዶ ማርሻል ሁሉ ነገር ተገጣጥሞለት በድል ከተወጣ ነገ ምናልባት ጨዋታው የሚያልቀው ምናልባት ከሌሊቱ 6 ሰዓት በኋላ ሊሆን ይችላል። አዲስ አበባ ከሌሊቱ 6 ሰዓት በኋላ ልክ አርሰናል ዋንጫ እንደበላው ቀን ስትጨፍር እንደምታድር ግልጽ ነው። መንገድ ይዘጋጋል። በጣም ብዙ አይነት ሴሌብሬሽኖች ይደረጋሉ። በማግስቱ ደግሞ አርብ ነው፣ ጁማ መርካቶ በአንድ እግሯ ትቆማለች። ግልጽ ነው። በዓል ነው የሚሆነው። ሁላችሁም ዝግጅት አድርጉ። ደሴ እንደዛ አይነት ነገር ይደገማል። ወልቂጤ እንደዛ አይነት ነገር ይደገማል። በየቦታው ማለት ነው። በየቦታው ቤተሰቦች ልጆች ልጃቸው ጎን እንደሚቆሙ ያሳዩናል ብዬ አስባለሁ። አሪፍ ጊዜ ይኖረናል። ለማንኛውም ሁላችሁንም አመሰግናለሁ።